ስደት ላይ ሆና ብዙ መስዋዕትነት ያሳለፉ ሰዎች ውብዬ የምጠላበት ምንም አይነት ቋንቋ የለኝም። እንኳን ውብዬን ልጠላት ቀና ብዬ እንኳን ላያት እኔ አልችልም። በጣም ነው የምወዳት። ብዙ መስዋዕትነት ለቤተሰቦቿ በጣም ብዙ መስዋዕትነት የከፈለች የእውነት ጀግና፣ የአረብ ሀገር ሴት ጀግና ማለት ነው። ጀግና ታውቂያለሽ? ታጋይ፣ ብርቱ፣ ለሰው ልጅ ደራሽ፣ ለተቸገረ አጉራሽ። እኔ ዓለም ላይ በረከቴ ናት ውብዬ ማለት በረከቴ። ይሄ የሚገባችሁ መቼ ነው? ትክክለኛ ሰው ወደ ህይወታችሁ ሲመጣ ነው የምትረዱት። እሷን መቼም ልጠላ አልችልም። ይሄን እንድታውቁ ፈልጋለሁ። መሞት ካለብኝ ምን እሞትላታለሁ፣ ችግር የለውም። አሁንም ግን እኔ በቻልኩት አሁን ልቀርባት እየሞከርኩ ነው። ልጆቼንም ለማየት ጥረት አደርጋለሁ። ግን ነገሮች እየተሳኩ አይደለም እንጂ እኔ ውብዬን በየትኛው አቅሜ ነው የምጠላት? ምን የሚጠላ ነገር አላት ውብዬ? መልካም ሴት፣ በረከት የሆነች ሴት፣ እናት የሆነች ሴት። በምን ቋንቋ ነው ብዬ ልጠላ የምችለው? እንዴት አድርጌ? በፍጹም። እና እቺን ክፉ ሴት ከህይወት ያውጣት እግዚአብሔርን። ያንተ ህይወት ያንተን ትዳር እየበጠበጠች ያለችው እቺ ጽጌ ናት። ማናት እቺ? እቺ ማናት? ስሟን አላውቅም፣ ብቻ እሷ ናት። ትዳርን እያጣናለህ እግዚአብሔርን የሚያስቀና ትዳር ይኸው በራስህ እያፈረስክ ነው። ጌታን ተመለስ። በጣም ብዙ መስዋዕትነት ከፍለናል። 2 ዓመት ሙሉ ሳንተያይ ነው ከውብዬ ጋር። እኔ ያኔ በጎ አድራጎት ሰራ ነበር እኮ አውቃለሁ። አንተ ሳትጋባ በፊት ሄዱ በስሰራ ከዛን ሰዓት ጀምሬ ነው ያንተን የተከታተልኩት እግዚአብሔርን። ምን ታምጥ ወለ እንዴት ነው ልጠላ የምችለው? እንዴት አድርጌ የምጠላት? እንዴት እንደዚህ ትይኛለሽ? እቺን አሁን የገባችውን እቺን ክፉ ሴት ከህይወት ያውጣት እግዚአብሔርና ያንተን ትዳር እያፈረሰች ያለችው እሷ ናት። እሱ ከህይወት ያውጣ። ይሄ ክፉ ስጦታ ተቀበል ብሎ ያ ክፉ ናት እግዚአብሔር። ይሄ እኮ የሰው እኮ ወዶ እኮ ነው የሚሰጠው። እኔ ሙስሊም ክርስቲያን ነው ይቀበላል፣ ግን ብቅ አይደለም ያደርጋል። አንተ ትዳሬን የሚበጠብጥ ስጦታ ምን ያደርጋል? በ3000 ብር አንተ ትዳርን ታጣለህ፣ ልጆችን ታጣለህ። ይሄን መሰለ ትዳርን አሁን እንደዚህ አፍርሰህ ቁጭ ትላለህ። እግዚአብሔር ያንተ ትዳር እኮ የሚያስቀና ነው። እኔ ከመጀመሪያው ጀምሬ ከውብዬ ጋር ሳትጋቡ በፊት የሚከታተል ያንተ ይሄን በተሰራ መጀመሪያ ቋሪ ነበር የምትመስለኝ መጀመሪያ። ምን አልባት እግዚአብሔር እቺን ሴትዮ ከህይወቴ ካላስጣት ትዳሬ ይበጣበጣል ህይወቴ። ተረጋጋ አንተ። እቺን ክፉ ሴት ከህይወቴ አውጣ። ዋና ፖይንት። አይ በቃ ስለሷ ክፉ ነገር የምትናገሪ ከሆነ ክፉ ነገር እኮ አላወራም። ጌታን ክፉ ነገር አላወራም። ያንተን ትዳር እያጠፍ ያለፈው በሷ ምክንያት እንደሆነ ነው ነገርኩህ። ስለሷ እኔ ክፉ አላወራም፣ አላውቃትም። ሶሪ። በጣም ብዙ መስዋዕትነት የምትከፍል ሴት ናት ቲጂ ማለት። ለእናቷ ስትል የምትኖር ሴት ናት። በጣም ብዙ ከባድ ታሪክ አላት። ብዙ ማታውቁት ነገር አለ ቲጂ ማለት። በጣም በቃ ለእናቷ ብቸኛ ናት ቲጂ። እንዴት አመሻችሁ? ሮዛ እንዴት አመሸሽ? ሰላም ወሰናው። እንዴት ነው? ሰላም ነክ? ናም ጸበል ምናምን ከሰው ጋር መሄድ አትፈልግም? ወሰዱኝ እስኪ እኮ ጸበል እንድትሄድ ደግሞ ማለት ነው ሰው ያስፈልጋል። እዚህ ጋር እኮ አንተ በራስህ ሰዓት ሰው ሁሉ እየሸሸከ እኮ ነው ከቤተሰብ ጋር ቤተሰብን አብሮት እንዳይቀር ወንድሞችን እናትን እየሸሸከ ማን ይቀርባል? እናቴ ጋር ልሂድ እንዴ?
አባቴና እናት እኮ የወለደች አዲስ አበባ ሂድ እናትና አባት ለዛ ነው የምትመክሩኝ? ከአዲስ አበባ ልሂድ ወደ ክፍለ ሀገር ከመለስ ድረስ ደግሞ አሪፍ ነው። ለምን ትወርቃለህ? ከውብዬ ጋር አይደለም አይደል? ከእናትህ ጋር ልመለስ ወደኋላ እናት ወደ ኋላ መመለስ አይደለም ናኦሚ። እናትህ ጋር ስትሄድ አይ ብዙ ውድቀት የሚፈልጉ ሰዎች አሉ። አንተ ይሄ እናት ጋር መሸክሸግ አይደለም። እናት ጋርና ቤተሰብ ጋር ሲሆን አዲስን ህይወት ቤተሰብ ደግሞ ውብዬን እንደሚመርጥልህ ታውቃለህ። እናትህ ውብዬ ምን ያህል ቦታ እንዳላት ታውቃለህ። ገብቶሃል? አንተ ሰላም ስትሆን ወደ ጸበል ቤተሰብ ሲወስድህ ምን ሲሆን ታውቃለህ? አውቃለሁ። ለቤተሰቦችህ ምን ያህል አክብሮት እንዳላት ታውቃለህ። እርግጠኛ ነኝ ከእናትህ አትወጣም፣ ቢመክሯት ትመለሳለች። አንተ አሁን እንደዚህ ብቸኝነት ሆነ ግን ብቻህን ማንም እንትን አይልህም። ገብቶሃል? ማንም ከጎንህ የሚሆን የለም። እዚህ ጋር ግን ቤተሰብ ከሆነ እናት ከሆነች ትችላለች። ገብቶሃል? የዛን ጊዜ እናትህ ጋር ደግሞ ስትሆን አባትህ ካጠገብ ስትሆን ወደ ቤተሰብ ጸበል ይወስድሃል። የምትፈልገውን ነገር ሲያደርጉልህ ያንን ነገር ወደ ራስ ስትመለስ ውብዬ መቼም ብትሆን የልጅክ እናት ዞራ ለአንተው ናት። ገብቶሃል? አንተ ጋር ነው የምትሆነው። ገብቶሃል? የልጅክ እናት ናት። ስለዚህ እዚህ ጋር ደግሞ ቤተሰብን የምትሰማ ከሆነ ጸበል ከወሰድክ ይሄን አንደበትህ ላይ ያለው በሙሉ ሊፈታ ይችላል። ሁሉ ነገር ይሄ መስቀል ምናምን ከዚህ ከሃይማኖትህ አይበልጥም። ደግሞ ይሄ ብር የአንገት ብር አይደል እንዴ? ከልጅክ ይበልጣል ይሄ አንገት ብር። የሰው ስጦታ ግን ይከበራል አይደል? ክብር ነው። ይከበራል፣ ስጦታ ይከበራል። ግን ይሄ አንገት ሐብል አሁን ጸበል ስንሄድ አውልቀነው ነው ሁላችንም አይደል የምንገባው? እስቲ ሂድ እናትህ ጋር ሂድና ማለት ነው ጸበል ስንቴ ከገባክ በኋላ መብት ምን ያህል ጊዜ እንደምትቀየር ታየዋለህ። ሂድ ቤተሰብ ጋር ልክ አይደለም እናት ውድ ልክ ነሽ። በዚህ ሰዓት እንደ ጎዳና ተዳዳሪ በዚህ ሰዓት እሷን ውጭ ነው የምትቀመጠው ማለት ነው። አሁን የልጅ አባት ሆነ እዚህ ጋር ጎዳና ተዳዳሪ ሆነ ምን ስትል አንተ ለራስህ ጭንቅ እንዴት ብላ ውብዬ ቆይ እዚህ ጋር ልንገርህ፣ እንዴት ጎዳና ላይ እንደዚህ ሆንክ፣ ወደ ኋላ ወደቅ፣ እንዴት ብላ ውብዬ እምነት ኖሯት እንደገና ለአንተ ልትቀበልህ ተስፋ አይኖራትም። ገብቶሃል? እዚህ ጋር እስቲ ቤተሰብ ጋር ሂድና አንተ ምን አለሽ በል ግሩፕ ውስጥ እዚህ ጋር ቲክቶክ ላይ ለሚያዩት በሙሉ ቤተሰብ ጋር እናትህ ጋር ግባና ከዛም በኋላ ውብዬ እንደምትመጣና እንደማትመጣ የዛን ጊዜ ታያለህ። ራሷ ፍለጋ ትመጣለች። አንተ ቤተሰብ ጋር ሂድና ቤተሰብ የሚያስተካክለውን ነገር ካስተካከለ በኋላ በራሱ ሰዓት ማለት ነው ውብዬ ራሷ ትመጣለች። አማራጭማ የለኝም። እሄዳለሁ። አማራጫው የለኝም። ቤተሰብ ጋር ሂድ። ምንም አይሰራልህም። ጎዳና ላይ ጓደኞች ምንም ማንንም የምትሰማው ነገር የለም። ሂድ ቤተሰብ ጋር። እናት የወለደች እናት ምንም ቢሆን ልጇን አጥልም። ሂድ ቤተሰብ ጋር። ወንድም ካለ እህቶች ካሉ ሂድ ቤተሰብ ጋርና እስቲ አንተ ለውጡን ታየዋለህ። ናይ ግን ውብያታ ራስ ማለት ጌታ ራቅ በልች አበልም ስጦታ የሰጠችህ ምናምን ከሰፈሩ ካለህበት ስትርቅ ራሱ የት ታገኛለች? ሁሉም ጓደኞች ከየትም ሂድ እስኪ እናትህ ጋር ስለሀገርና አንተ ተጎዳ ቤተሰብ ጋር ሂድና ማለት ነው። ወደ ኋላ ልውደቅ አይደለም የምትለው አንተ እግዚአብሔር ቤት ኬክ እግዚአብሔርን ቤት ኬክ ጸበልን ከተጠመቅ ጌታን ከተተማመንከው ገብቶሃል? በየጸበሉ ኬክ ህይወትህ እየተስተካከለ ነው እንጂ የሚሄደው ወደ እግዚአብሔር ጋር ስትጠጋ እየዝቅ እያለ አይደለም የሚሄደው ህይወትህ። ጌታ አሜን። እናትህ ጋር እሺ አይ እኔ በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። እስቲ አንተ
ቆይ ናኦሚ የሆነ ጥያቄ ጠይቅ። ከአንተ ቤተሰብ ጋር ከሄድኩኝ እወጣለሁ የድሮ ህይወቴን እገባለሁ ነው የምትለው? እንደዛ አይደለም ያልኩት። እንደዛ ሳይሆን ሰዎች እኔ እንድጠፋላችሁ ይፈልጋሉ። እውነት ለመናገር ይሄ እግዚአብሔር ስም ማስተት አይደለም። ከዛ ሰዎች ደግሞ አንተ ርቀት እስቲ እኛ አንተ ቤተሰብ ጋር ሂድና እስቲ እኛ ቲክቶክ ላይ ያለነ ጓደኞች እስቲ ለአንተ እንነስ ሂድ። እስቲ አንተ እናት ጋር ሂድና እኛ ለአንተ እንነስ ሂድ። አንተ በስ ቤተሰብ ጋር ሂድና ጸበል ግባ ታላችን ይዳደው ችግር ሂድ። ከዛ እኛ ቲክቶክ ላይ ያለነ ጓደኞች እኔ በበኩሌ እኔ ለራሴ ቃል እገባለሁ